Listen to me. I've got you. I won't let go. He says ready on lower away. You respond to him, not to action. ሰላም የኢቲ ዶክመንተሪ የዩቲዩብ ቻናል ቤተሰቦች፣ ዛሬ የሁላችንም ትውስታ ስለሆነው ስለ ታይታኒክ ፊልም እናወራላችኋለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። ታይታኒክ እንደ አውሮፓውያን አቆጣጠር በ1997 ዓ.ም የተሰራ አሜሪካዊ ልብ አንጠልጣይ የፍቅር ፊልም ሲሆን በጄምስ ካሜሮን ዳይሬክት ተደርጎ ተጽፎ በጋራ የተዘጋጀና በጋራ የተሰናዳ ፊልም ነው። ሁለቱንም ታሪካዊና ልቦለዳዊ ገጽታዎችን ያካተተ ሲሆን እንደ አውሮፓውያን አቆጣጠር በ1912 ፊልሙ ሙሉ በሙሉ የታይታኒክ መርከብ መስመጥ ላይ የተመሰረተ ነው። የፊልሙ ኮከቦች ሊዮናርዶ ዲካፕሪዮ እና ኬት ዊንስሌትን የተለያዩ የሀብትና የኑሮ ደረጃ ያላቸው አባላት በመሆን በመርከቧ የመጀመሪያ ጉዞ ላይ እርስ በእርሳቸው በፍቅር ሲወድቁ ይታያል። ፊልሙ በተጨማሪም የቢሊ ዛን፣ ኬቲ ባትስ፣ ፍራንሲስ ፊሸር፣ በርናንድ ሂል፣ ጆናታን ሃይድ፣ ዳኒ ኑቺ፣ ዴቪድ ዊርነር እና የቢል ፓክስተንን ስብስብ ያሳያል። ካሜሮን ለፊልሙ ያለው መነሳሳት የመጣው በመርከቡ መሰበር ውስጥ ስለታየው ታላቅ የፍቅር ታሪክ ከሰማ በኋላ ነው። አንደኛው የፍቅር አጋር ሕይወቱን ያጣበትን አሳዛኝ የፍቅር ታሪክ በማስተላለፍ አደጋው ያደረሰውን ስሜታዊ ተጽዕኖ ማንጸባረቅ ታሪኩን ይበልጥ ሳቢና መሳጭ እንደሚያደርገው ተሰማ። የቀረጻ ሥራው የተጀመረው እንደ አውሮፓውያን አቆጣጠር መስከረም 1 ቀን 1995 ዓ.ም ጄምስ ካሜሮን የታይታኒክን ፍርስራሽ ፎቶግራፍ ባነሳበት ጊዜ ነው። ካሜሮን ያነሳቸው ፎቶዎች በፊልሙ ላይ የምንመለከተውን ራሱን ታይታኒክን የመሰለ ተመሳሳዩን ሳምፕል የመርከቡን ክፍሎች ለመስራት እንደ መሰረት ተጠቅሟቸዋል። የታይታኒክን የመስመጥ ምስል ለመፍጠር አነስተኛ ሞዴል መርከቦች፣ በኮምፒውተር የተፈጠሩ ምስሎችና በባጃ ስቱዲዮ የተሰራ የመርከብ መልሶ ግንባታ ጥቅም ላይ ውለዋል። ፊልሙ በመጀመሪያ ዕውቅ በሆነው በ20th Century Fox የፊልም ፕሮዲውሰሮች እየተዘጋጀ የነበረ ቢሆንም እያደገ ከመጣው ከፍተኛ የበጀት ፍላጎትና መዘግየት የተነሳ የፎክስ ፕሮዲውሰሮች ፓራማውንት ፒክቸርስን የገንዘብ ድጋፍ እንዲጠይቁ አስገድዷቸዋል። በዚህም ምክንያት ፓራማውንት ፒክቸርስ ፊልሙን በዩናይትድ ስቴትስ እና በካናዳ ውስጥ በማሰራጨት ኃላፊነቱን ሲወጣ፣ ፎክስ ደግሞ በሌሎች ግዛቶች ለገበያ አብቅተውታል። ታይታኒክ በጊዜው ከ$200 ሚሊዮን በላይ በሆነ በጀት የተሰራ የዘመኑ እጅግ በጣም ውድ ፊልም ነበረ። ቀረጻውም እንደ አውሮፓውያን አቆጣጠር ከሐምሌ 1996 እስከ መጋቢት 1997 ድረስ ተካሂዷል። ታይታኒክ ህዳር 1 ቀን 1997 በቶኪዮ ዓለም አቀፍ የፊልም ፌስቲቫል ላይ ታይቶ
በዩናይትድ ስቴትስ ታህሳስ 19 ላይ ለሕዝብ እይታ ተለቀቀ። ፊልሙ በምስላዊ ቅንብሮቹ፣ በተዋናዮቹ ብቃት በተለይም የዲካፕሪዮ፣ የዊንስሌትና የግሎሪያ ስቱዋርት ብቃት፣ በፕሮዳክሽን ጥራቱ፣ በዳይሬክቲንግ፣ በሙዚቃው ልቀት፣ በሲኒማቶግራፊው፣ ታሪኩና ስሜታዊ ጥልቀቱ ተወድሷል። ካገኛቸው አዋርዶች መካከልም ለ14 አካዳሚ አዋርዶች ታጭቶ 11 አዋርዶችን በማሸነፍ ቤን ሁር ከተሰኘው ፊልም በ1959 ከወጣው መንፈሳዊ ፊልም ጋር በተገኙት የአካዳሚ አዋርዶች ብዛት መስተካከል ችሏል። ታይታኒክ በዓለም አቀፍ ደረጃ ከ1.84 ቢሊዮን ዶላር በላይ ገቢ በማስመዝገብ በቢሊዮን ዶላር ደረጃ ገቢ ያስገኘ፣ እንደ አውሮፓውያን አቆጣጠር በ2010 የካሜሮን ቀጣይ ፊልም የሆነው አቫታር እስኪበልጠው ድረስ የምንጊዜውም ከፍተኛ ገቢ ያስገኘ ፊልም ነበር። ገቢውም ከመጀመሪያው በኋላ በሲኒማ ቤቶች እይታ፣ በቪዲዮና ድምፅ ትራክ ሽያጭ እንዲሁም ከአሜሪካ የስርጭት መብቶች ገቢ ከ3.2 ቢሊዮን ዶላር በላይ አልፏል። በርካታ ጊዜም በድጋሚ ለገበያ በመልቀቅ የፊልሙን የዓለም አቀፍ የሲኒማ ገቢ ወደ 2.264 ቢሊዮን ዶላር ከፍ አድርገውታል። ይህም ከአቫታር ቀጥሎ በዓለም አቀፍ ደረጃ ከ2 ቢሊዮን ዶላር በላይ ያስገኘ ሁለተኛው ፊልም አድርጎታል። ብዙ ጊዜ በታሪክ ውስጥ በጣም ከሚነገሩባቸው ፊልሞች አንዱ ተደርጎ የሚወሰደው የኮንግረስ ላይብረሪ በ2017 ታይታኒክን በባህላዊነቱ፣ በታሪካዊነቱና በትርጉም ሐሳባዊ ውበቱ በአሜሪካ ብሔራዊ የክብር ፊልም መዝገብ ውስጥ እንዲቀመጥ መርጦታል። እንደ አውሮፓውያን አቆጣጠር በ1996 የተደበቁ ሀብቶች አዳኙ ብሮክ ሎቬትና ቡድኑ በአካዳሚክ ምስላቭ ኬልዲሽ የምርምር መርከብ ላይ የውቅያኖስ ልብ በመባል የሚታወቀውን የአንገት ሐብል ለማግኘት ተስፋ በማድረግ የታይታኒክን ፍርስራሽ ይቃኛሉ። በምትኩ ግን የአንገት ሐብል የለበሰች ወጣት ሴት የእጅ ስዕል የያዘ ሳጥን አገኙ። የስዕል ንድፉ ላይ ያለው የተሳለበት ቀን ሚያዝያ 14 ቀን 1912 ማለትም የታይታኒክ መርከብ ከበረዶ ግግር ጋር በመጋጨትና በመስጠም ለ1500 ሰዎች ሞት ምክንያት በሆነበት ቀን የተሳለ እንደሆነ ያስረዳል። የታይታኒክ መርከብ ተሳፋሪ እንደነበረች ብዙ ጊዜ ስትናገር የቆየችው የ100 ዓመት አሮጊቷ ሮዝ ዶውሰን በፍለጋ የተገኘውን የእጅ ስዕል በተመለከተ የተሰራውን የቴሌቪዥን ዘገባ ከተመለከተች በኋላ ተመራማሪውን ካልቨርት ሎቬትን በማግኘት በስዕሉ ላይ ያለችው ሴት እርሷ ራሷ መሆኗን ትገልጽለታለች። የአንገት ሐብሉን ለማግኘት እንደምትረዳቸው ተስፋ በማድረግ ሎቬት ሮዝን እና የልጅ ልጇን ወደ ኬልዲሽ የምርምር መርከብ ላይ ያመጣቸዋል። እንደ አውሮፓውያን አቆጣጠር በ1912 የ17 ዓመቷ ሮዝ ዴዊት ቡካርተር በእንግሊዝ ሃምፕሻየር ካውንቲ ውስጥ በምትገኘው ሳውዛምፕተን ከተማ ከሀብታሙ እጮኛዋ ካል ሆክሌይ እና እናቷ ሩት ጋር ታይታኒክ ላይ ተሳፈረች። እናቷ ሩት ሮዝ ከካል ጋር ያደረገችው ትዳር የገንዘብ ችግራቸውን እንደሚፈታው አጽንኦት ሰጥታ ትናገራለች። ነገር ግን ሮዝ ፍቅር በሌለው ትዳር ምስረታ ደስተኛ አይደለችም። ወጥመድ ውስጥ እንደገባች የተሰማት ሮዝ ከመርከቧ ጀርባ በመዝለል ራሷን ለማጥፋት አስባ ነበር። ነገር ግን ድሃ አርቲስት የሆነው ጃክ ዶውሰን ከድርጊቷ አገዳት፣ ሕይወቷንም አተረፈም። ጃክ እና ሮዝ ጓደኝነትንም ፈጠሩ። ጃክ ለእርሷ እያደገ የመጣውን የፍቅር ስሜቱን በኋላ ላይ ይናዘዛል። ምንም እንኳን መጀመሪያ ላይ ብትቃወመውም በውስጧ ግን ሮዝ እጮኛዋ ካልና እናቷ ሩት ባይቀበሏትም ከጃክ ፍቅር እንደያዛት በጊዜ ሂደት ትረዳለች።
ሮዝ እጅግ በጣም ጥበበኛ የሆነውን ጃክን ወደ ማረፊያ ክፍሏ በድብቅ ተወስደውና የአንገት ጌጡን ብቻ ለብሳ እርቃኗን እንዲስላት ትጠይቀዋለች። ከሳላት በኋላም የካልን አገልጋይ ስፓይሰር ላቭጆይን በማምለጥ በጭነት ማጓጓዣው ውስጥ ባለው መኪና ውስጥ ግንኙነት ይፈጽማሉ። በኋላም ከመርከቧ ፊት ለፊት ባለው ወለል ላይ ሆነው መርከቧ ከበረዶ ግግር ጋር መጋጨቷን ይመለከታሉ። መኮንኖችም ሁኔታው ምን ያህል አሳሳቢ እንደሆነ ሲወያዩ ይሰማሉ። እጮኛዋ ካል ሮዝን ፈልጎ ወደ ክፍሏ በሚገባበት ሰዓት የሮዝን ስዕልና ካልን እንደማትፈልገው የጻፈችበትን ማስታወሻ ደብዳቤ ሲያገኝ በብስጭት ሊያለያያቸው በማሰብ ላቭጆይ ያንን የአንገት ጌጥ የጠፋ በማስመሰል ጃክ ጋር በድብቅ በማስቀመጥ ጃክን በስርቆት ወንጀል እንዲከሰስ ያደርጋል። ጃክ ተይዞ በወንጀል መርማሪ ጽሕፈት ቤት ውስጥ ሲታሰር ካል የአንገት ጌጡን በኮቱ ኪስ ውስጥ ያስቀምጣል። መርከቧን መስጠም ስትጀምር ሴቶችና ሕፃናት ከመርከቧ በመውረድ ሕይወታቸው እንዲተርፍ በጀልባ እንዲሳፈሩ ቅድሚያ ይሰጣቸው ነበር። ሮዝ ግን ብቻዋን መሄድ ስለማያስችላት ጃክን ፈልጋ ታስመልጠዋለች። እናም ወደ መርከቧ ወለል ይመለሳሉ። ካልም ሮዝን ጀልባ እንድትሳፈር ያሳስባታል። እሱና ጃክ ሌላ ጀልባ ላይ እንደሚሳፈሩም ይነግራታል። ቀጥሎም ሳያውቀው የአንገት ጌጡ ያለበትን ኮቱን ያለብሳታል። ሆኖም ጀልባዋ ወደ ታች ስትወርድ ሮዝ ጃክን ትታ መሄድ ስላልፈለገች ወደምትሰጥመው መርከብ ተመልሳ ትወጣለች። በዚህ የተናደደው ካል ሽጉጥ ይዞ በውሃው ሞልቶ በነበረው መርከብ ውስጥ ያሳድዳቸዋል። ነገር ግን ሲያመልጡ ራሱንም ከመስጠም ለማትረፍ ሲል ይተዋቸዋል። ካልም የልጅ አባት መስሎ በመቅረብ በጀልባ ላይ ቦታ ማግኘት ችሏል። የመርከቧ የፊት ክፍል በውሃ እየሰጠመ ሲሄድ የኋላው ክፍል ወደ ላይ ከፍ ይላል። ጃክ እና ሮዝም የመርከቡን የብረት አካል አጥብቀው ይይዛሉ። ቀጥሎም መርከቧ በሁለት ትከፈላለች እና የኋላው ክፍል ከቀሩት ተሳፋሪዎች ጋር ወደ በረዷማው ውሃ ውስጥ ይሰጥማል። ጃክ ሮዝም በሚንሳፈፍ የመርከብ ፍርስራሽ ላይ እንድትወጣ ይረዳታል። እንድትተርፍና ሙሉ ሕይወት እንድትኖርም ቃል እንድትገባ ያደርጋታል። ጃክ በሃይፐርሶርሚያ ማለትም የደም ስሩ በበረዶ በመቀዝቀዝ ይሞታል። ነገር ግን ሮዝ በተመለሰች ጀልባ ትድናለች። ሮዝ ከካልና ከእናቷ ተደብቃ ትቀራለች። እናም ኒውዮርክ ከተማ ስትደርስ ስሟን ሮዝ ዶውሰን ትላለች። በአሁኑ ጊዜ ሮዝ የቀድሞ እጮኛዋ የነበረው ካል በ1929 የገበያ ድቀት ሀብቱን ሁሉ ካጣ በኋላ ራሱን እንዳጠፋ ትገልጻለች። ለኬልዲሽ መርከበኞች ጃክ መስዋዕትነት ከፍሎ በቻለው በሁሉም መንገድ እንዳዳናት ትናገራለች እና ከእርሱ ጋር ያሳለፈችው ትዝታዎች ብቻ እንደቀሯት በማሰብም ትተክዛለች። ስለ ታይታኒክ በሰጠችው መግለጫ የተነካው ተመራማሪው ሎቬት የአንገት ጌጡን ፍለጋውን ያቆማል። ምሽት ላይ በኬልዲሽ መርከብ የኋላ ክፍል ላይ ብቻዋን የምትገኘው ሮዝ እስከ ዛሬ ድረስ ይዛው የቆየችውን የአንገት ጌጥ ከመርከቧ ፍርስራሽ በላይ ወዳለው ባህር ትጥለዋለች። በኋላም በአልጋዋ ላይ ሆና በጃክ የተነሳ ስላሳለፈችው የነፃነትና ጀብዱ የተሞላ ሕይወት የሚያሳዩ ፎቶግራፎችን በአልጋዋ አጠገብ ባለው ጠረጴዛ ላይ ትመለከታለች። እነዚያንም ውብና አስፈሪ ጊዜያት ወደ ኋላዋ በማሰብ በትዝታ ትደሰታለች፣
እንዲሁም ትተክዛለች። እንግዲህ ተመልካቾቻችን የዛሬው ቪዲዮ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ። You never know what hand you're gonna get dealt next. You learn to take life as it comes at you. To make each day count.